የልጇ ስም ሙሳ ይባላል። ፋጢማ አታክልቶችን በጣም የምትወድ የተወሰኑ በጎችንና ዶሮዎችን እያረባች ትኖር ነበር። ሙሳ የተባለ ልጇም እያደገ ይመጣል። ሙሳ ምንም ጭንቀት፣ ሰዎች ላይ ቂም መያዝ የማያውቅ ምስኪን ልጅ ነው። እናቱ ከዶሮ ያገኘችውን እንቁላሎች እያወጣ ይሸጣል። ከዚህ ውጪ ምንም አያውቅም። በቤት ቁጭ ማለት፣ መተኛት፣ ከእናቱ ጋር ማውራት፣ ሌላ ምንም አያውቅም። ወጣት እየሆነ እድሜው እየጨመረ ሲመጣ እናቱ ትቆጣው ጀመር። ለምንድን ነው ስራ የማትፈልገው? በአንተ እኩያ ያሉት እኮ ስራ አግኝተዋል፣ የራሳቸውን እየሰሩ ነው። አንተ ከነሱ በምን አንሰህ ነው? ወደ ከተማ ወጥተህ ስራን መፈለግ አለብህ እያለች ትቆጣው ጀመር። ሙሳም እሺ እናቴ ችግር የለውም ስራን እፈልጋለሁ ይላታል። እናትም ጊዜ እንዳታሳልፍ ወዲያውኑ ስራ መፈለግ አለብህ፣ እንደውም ነገ ወጥተህ ማፈላለግ ጀምር ትለዋለች። እሱም እሺ ይላታል። በቀጣዩ ቀንም ሙሳ በጊዜ ተነስቶ ስራን ፍለጋ ወደ ከተማ መውጣት ይጀምራል። ከተማ ወደሚገኘውም ገበያ ወጥቶ ስራን ማፈላለግ ጀመረ። በየሱቁ እየሄደ ስራን የሚሰራላችሁ ሰው ትፈልጋላችሁ? የተወሰነ ደሞዝ ስጡኝና ስራን ልስራላችሁ አላቸው። መጀመሪያ የጠየቀው አንድ አታክልት ሻጭ ነበር። አታክልት ሻጩ ሙሳን አትኩሮ ከተመለከተው በኋላ ይሄማ ምንም ስራ ሰርቶ ስለማያውቅ እኔ ጋር ላሰራው ብሎ ያስባል። ናግባ እኔ ጋር ትሰራለህ፣ የስራህን ሁኔታ ይቼ ደሞዝህን እከፍልሃለሁ ይለዋል። ሙሳም በጣም ደስተኛ ነበር በመጀመሪያ ስራ በማግኘቱ። ፈገግታውና ሰዎችን በቅንነት ስለሚያወራ ሰዎች ሁሉ ይወዱታል። ከሱ ጋርም መግዛት ጀመሩ። አታክልት ሻጩ ገበያ ኑሮት የማያውቀውን ያህል ሙሳ በደንብ ገበያ ያስገኝለት ጀመር። መሽቶም ሱቁ ከተዘጋ በኋላ ሙሳ የሰራበትን ደሞዝ ፈልጎ ሲጠይቀው አታክልት ሻጩን ገንዘቡን አሁን እፈልገዋለሁ፣ ነገ ስራና ነገ ሰጣለሁ ብሎ ወደ ቤት እንዲሄድ ያደርገዋል። ሙሳም ቀኑን ሙሉ ከሱ ጋር ውሎ በደንብ ሽጦለት ደሞዙን ግን ለነገ ስላዘገየበት በጣም ይናደዳል። ነገር ግን እሺ ከማለት ውጪ ምንም አማራጭ አልነበረውም። እያዘንም ወደ ቤት ይመለሳል። እናትም እስካሁን ለምን ቆየህ? ስራ አግኝተህ ነው ወይ ብላ ትጠይቀዋለች። ሙሳም አንገቱን ደፍቶ አዎ ስራ አግኝቼ ነበር፣ አንድ አታክልት ሻጭ ጋር ቀኑን ሙሉ ሰርቼ ደሞዜን ግን ነገ እንደሚሰጠኝ ነገረኝ፣ አሁን አልሰጠኝም ይላታል። በዚህም እናቱ ፋጢማ ደስተኛ አልነበረች፣ በጣም ተናደደች። ሙሳም ገብቶ ይተኛል። ሙሳም በጠዋት ተነስቶ ወደ አታክልት ሻጩ ጋር ይሄዳል። እንደ ትላንቱም ዛሬ በደንብ ከሸጠለት በኋላ ማታ ላይ ደሞዙን ሲጠይቀው አታክልት ሻጩ ያለምንም እፍረት ሙሳን ይክደዋል። ደሞዝ እኮ በስንት እንደሆነ አልተነጋገርንም፣ ምንም አይነት ደሞዝ የለህም ብሎ ያባርረዋል። ሙሳም እንዴት እንደዚህ ታደርጋለህ እያለ ይቆጣ ጀመር። ነገር ግን ምንም አማራጭ ስላልነበረው ጥሎት ይሄዳል። እንደገና አንድ ቀለም ቀቢ ጋር ቀለም መቀባት ተቀጥሮ መስራት ጀመረ። እሱም እንደዛው ይክደዋል። ሙሳ በጣም ተናደደ። ቀኑን ሙሉ ውሎ አሁንም ምንም አይነት ደሞዝን አላገኘም። አሁንም እንደገና ከባድ ዕቃ የሚሸከሙት ጋር ይሄዳል። ምንም አቅም የሌለው ሙሳ ብረቶችን እያነሳ ማድረስ ነበር። የብረት ቤቱ አለቃ ሙሳን በደንብ ከተጠቀመበት በኋላ ምንም አይነት ደሞዝ የለህም ብሎ እሱንም ያባርረዋል። ሙሳም ተስፋ ቆርጦ ወደ ቤት ይመለሳል። ያጋጠመውንም ነገር ለእናቱ ነገራት። እናቱም ያደረከው ነገር አግባብ አልነበረም፣ ነገር ግን ትልቅ ትምህርትን ወስደህበታል። ማንኛውም ሰው ጋር ከመስራትህ በፊት ደሞዝህ በስንት እንደሆነ፣ መቼ እንደሚሰጥህ፣ እስከ መቼ እንደምትሰራ ቆፍጠን ብለህ ሐቅህ መጠየቅ አለብህ። አልያ ግን ሰው እንደ በግ ነው የሚያሰራ ትለዋለች። ቢሆንም ግን ከአሁን በኋላ እንደገና ወደ ገበያ ወጥቶ እንዲለፋና እንዲያዝን አልፈለገችም። ያሏትን የተወሰኑ ዶሮዎችና በጎችን ጨምራ ልትሸጥ፣ ከዛም አንድ ላምን ገዝታ ሙሳ ላሟን በደንብ እንዲንከባከባት፣ ወተት ስታስገኝ ደግሞ ወተቱን እያወጣ እንዲሸጥ ለማድረግ ትወስናለች። እንዳለችው ዶሮዎቿንና በጎቿን ከሸጠች በኋላ ላም ትገዛና ለሙሳ ትሰጠዋለች። በጠዋት ላሟን ወደ ማሳ ይዘህ ወጥተህ በደንብ ታበላታለህ ትለዋለች። ከዛም ፋጢማ በጠዋት ተነስታ ምግብን ማብሰል ጀመረች። ምግብንም አብስላና አስተካክላ ከጨረሰች በኋላ ሙሳን ለመመልከት ወደ ውስጥ ስትገባ ሙሳ ተኝቶ ነበር። በዚህም ተናዳ ዱላ ይዛ ትመጣና እየመታች ታስነሳዋለች። እስካሁን ተጋድመሃል፣ ተነስ፣ ከአሁን በኋላ እኮ መጋደም የለም፣ ስራ መስራት አለብህ ትለዋለች። ከራሷ ማሳ የሰራችው ፉል ነበርና ፉሉን ታቀርብለትና ይበላል። እስኪ ጠግብ ድረስም ያቀረበችለትን ሁሉ ይበላል። ከዛም ሙሳ በጠዋት ላሟን ይዞ ወደ ማሳ ይወጣል። አንድ ዛፍ ጥላ ስር ላይም ሲደርስ እዛ ጋር አረፍ ለማለት ይሞክራል። ያለው ነፋሻማ አየርና ጥላ በጣም ያስደስት ነበር። ላሟን ካጠገቡ አድርጎ እዛው ተደግፎ ቁጭ አለ። ነገር ግን ሳያስበው እንቅልፍ ይወስደዋል። ነገር ግን ላሟ እዛ ቁጭ ብላ እየበላች ሳለ አንድ ወፈር ያለ ንብ ወደ ፊቷ ጋር ሲመጣ ትደነብራለች። ንቡንም ከራሷ ለማሸሽ አንገቷን እያወራጨች መሮጥ ጀመረች። ሙሳ ምንም አላስተዋልም ነበር።
በሰዓቱ እንደ ድንገት ሆኖ የመንደሩ ንጉሥ ልጁን ይዞ በሰረገላ ላይ በዛ በኩል እያለፈ ነበር። ንጉሡ ልጁ ታማበት ነበር። በጣም አዝኗል። በዛ ተከፍቶ እሷን ለማዝናናት ነበር የወጣው። ልጁ ራሷን ካወቀችበት ቀን ጀምሮ ስቃ አታውቅም። ሁል ጊዜ ማክሮፍ ነው። ከቤተሰቦቿ ጋር አትጫወት፣ እንቅልፍ መተኛት አትችልም። በዚህም ብዙ ሰዎች እሷ እንድትደሰት ብሎ ስጦታ እያመጡ ይሰጧታል። ነገር ግን እሷ ምንም ነገር ደስተኛ አያደርጋትም። ሁል ጊዜ እንደተከፋችና እንዳዘነች ነው። በዚህም ቤተሰቦቿ በጣም ይጨነቃሉ። ቀን ቀን ምንም ሳትጫወት እንዳኮረፈች ቁጭ ትልና ማታ ላይ ደግሞ ምንም አትተኛም። አባትና እናትም የልጃቸው አልጋዋ ላይ ስቃት እየጨመረ ወዲያው ሲመጣ በጣም ይጨነቃል። ድንግትም ትላለች። እሷን ለማሳከም ምንም እንቅልፍ እንድትደሰትና እንድትስቅ እንድትተኛ ብዙ ዶክተሮችን ጠይቀዋል። ብዙ ጥበበኛ የሆኑ ሐኪሞች፣ ብዙ የባህል ሐኪሞችን መጥተው አይተዋታል። ብዙ መድኃኒቶችም ተሰጥቷታል። ነገር ግን ልጃቸው ልትድን አልቻለችም። በዛ ቀንም ንጉሡ ምናልባት ልጄ ከተደሰተች ብሎ ከእሷ ጋር ሆኖ በሰረገላ በሚያምረው ማሳ በኩል እያለፈ ነበር። ነገር ግን አሁንም እንደዛም ቢሆን ብዙ ጨዋታዎችንና ቀልዶችን ሊነግሯት ቢሞክርም እሷ ግን ምንም ነገር አላስደሰታትም። ሙሳ እዛ ጋር ተኝቶ በሬው ፈርጥጣ ንቡን ፈርታ እየሮጠች ስትመለከት ሳታስበው የንጉሡ ልጅ ሳቋን ትለቀዋለች። ለብዙ ዓመታት ስቃይ ማታውቀው ልጅ ከት ብላ መሳቅ ጀመረች። ይህንንም የተመለከተው አባት በጣም ተገረመ፣ በጣም ተደሰተ። ላሟን አይታ እንደሆነ ስለገባው ምን አይተሽ ነው ብሎ ይጠይቃታል። ልጁም